ሰላም እንዴት ናችሁ? ኢትዮ ጂኒስ ዩቲዩብ ቻናል ተከታታዮች፣ በዛሬው ፕሮግራም ይዤላችሁ የቀረብኩት ቡክ ሪቪው ይሆናል። ይህን መጽሐፍ የመጽሐፉ ርዕስ ሪች ዳድ ፑር ዳድ ነው። የመጽሐፉ ደራሲ ሮበርት ኪዮሳኪ ይባላል። ይህ መጽሐፍ ብዙ ነገሮችን አንስቶ የሚያብራራ መጽሐፍ ነው። ስፔሻሊ በፋይናንስ ዙሪያ በደንብ የሚያብራራ መጽሐፍ ነው። ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ዛሬ ግን እኔ ከዚህ መጽሐፍ ውስጥ ምን ላይ ፎከስ አድርጌ ነው ሀሳቤን ሼር ላደርጋችሁ የፈለኩት። በዚህ መጽሐፍ ውስጥ ለጆብ ሲከሮች ወይም ለስራ ፈላጊዎች ከዚህ መጽሐፍ ላይ ሊያስተምር የፈለገውን ፖይንት የተወሰኑ ፖይንቶች አንስቼ ሀሳብ ሼር ላደርጋችሁ ወደድኩኝ። ሪች ዳድ ፑር ዳድ ላይ ስለ ፋይናንስ የተገለጹ በጣም ጠቃሚ ኢንፎርሜሽኖች አሉ። እነዚህም ሶስት ዋና ዋና ፖይንቶች ናቸው። አንደኛው ኢምፖርታንስ ኦፍ ፋይናንሻል ኤጁኬሽን ወይም ደግሞ የፋይናንሻል ኤጁኬሽን ዲስክሪፕሽን ወይም እውቀት ለምን እንደሚጠቅመን፣ ፋይናንሻል ኤጁኬሽን ሪች ለመሆን ሀብታም ለመሆን ምን ያህል ጠቃሚ እንደሆነ የሚያብራራልን አንድ ፖይንት ነው። ሁለተኛው ሀሳብ ምንድነው? ቲንኪንግ ቢዮንድ ሩቲን ጆብ። ይሄ ቲንኪንግ ቢዮንድ ከትራዲሽናል አይዲያ ኦፍ ወርኪንግ የምንወጣበትን ሀሳብ ነው የሚያነሳልን። ሶስተኛው ዲቨሎፒንግ ሶፍት ስኪል እና ኢንቨስቲንግ ኢን ዮርሰልፍ የሚል ሶስት ዋና ሀሳቦች አሉት። እነዚህን ሀሳቦች በዲቴል እናያቸዋለን ማለት ነው። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን እንጠይቃችኋለሁ። ወደ መጀመሪያ ሀሳብ ስንገባ ኢምፖርታንስ ኦፍ ፋይናንሻል ኤጁኬሽን ምንድነው የሚለውን መጽሐፉ እንዴት ብሎ ነው የሚያብራራው መሰላችሁ? ሰመሪ ኦፍ ኤክስፕላኔሽን ነው። የአንድ ኢንዲቪዥዋል ወይም የኦርጋናይዜሽን ፋይናንሻል ኮንዲሽኑ ወይም የገንዘብ ሁኔታው ዲቴል ላይክ ገቢው፣ ኢንካሙ፣ ኤክስፔንሱ ወይም ወጪው፣ አሴቱ፣ ሊያቢሊቲው፣ እንደገና ደግሞ ፋይናንሻል ጎሉ ምን ይመስላል የሚለውን የምናይበት ፋይናንሻል ኤጁኬሽን ወይም ፋይናንሻል ዲስክሪፕሽን ብሎ ያስቀምጠዋል። የፋይናንሻል ዲስክሪፕሽን ወይም ኤጁኬሽን ዋና ጥቅሞች ምንድን ናቸው ብለን ስናይ ፋይናንሻል ዲስክሪፕሽን ወይም እውቀቱ ሲኖረን ሄልፒንግ በጀት ለማድረግ በጣም እንጠቀምበታለን። ኢንካማችንን፣ ኤክስፔንሳችንን ግለሰብ ወይም ድርጅቱ የሚያወጣውን የሚያስቀምጠውን ገንዘብ እንዲረዳና ምን ቦታ ምን ኤክስፔንስ ማድረግ እንዳለበት እንዴት አድርጎ ኢንካሙን ማኔጅ ማድረግ እንዳለበት ይረዳዋል ማለት ነው። ፋይናንሻል ዲስክሪፕሽኑ መጀመሪያው ሄልፒንግ ኤንድ በጀቲንግ ነው። በጀቲንግ ላይ እንዴት ራሳችንን ማኔጅ እንደምናደርግ እንደ ኢንዲቪዥዋልም እንደ ኦርጋናይዜሽንም ማለት ነው። ሁለተኛው ለዲሲሽን ሜኪንግ ይጠቅመናል። ፋይናንሻል እውቀት ሲኖረን ዲሲሽን ሜኪንግ ላይ መቼ እንዴት ኢንቨስት እንደምናደርግ፣ መቼ ሴቭ እንደምናደርግ፣ መቼ ብድር እንደምንወስድ፣ ወጪያችንን መቼ እንደምንቀንስ ዲሳይድ እንድናደርግ ይረዳናል። ፋይናንሻል ዲስክሪፕሽን ወይም ፋይናንሻል ኤጁኬሽን እውቀት ሲኖረን ማለት ነው። ሌላው ለጆብ ሲከር መነሻ ነገር ያሳውቀናል። ይሄ ማለት ኢንካማችንን ማኔጅ እንድናረግ በመጀመሪያ ስራ የያዙ ሰዎች ኢንካማቸውን እንዴት ማኔጅ ማድረግ እንዳለባቸው፣ እዳዎችን እንዴት አቮይድ ማድረግ እንዳለባቸው፣ ሴቪንግን እንዴት አርሊ መጀመር እንዳለባቸው የሚያሳውቀው ፋይናንሻል ዲስክሪፕሽን ወይም ፋይናንሻል ኖሌጅ ይሆናል ማለት ነው። ሌላኛው አራተኛው ዩስፉል ኢን ቢዝነስ ኤንድ ኬሪየር ነው። ይሄ ማለት ለቀጣሪዎችም ሆኑ ለአበዳሪዎችም ሆነ ፋይናንሻል ዲስክሪፕሽን ሪቪው ማድረጋቸው ያሉበትን ሁኔታ፣ ለምሳሌ አንድ ድርጅት ፋይናንሻል ሲቹዌሽኑን ካወቀ መቅጠር ካለበት፣ ሰራተኛ መቀነስ ካለበት፣ ሰራተኛ መቅጠር ካለበት፣ መግዛት ያለበት ነገር ካለ ይህን ሁሉ እንዲያውቅ ይረዳዋል። ሌላው ሎን ለመስጠት እንደገና ተጨማሪ ኢንቨስትመንት ለማድረግ እነዚህን ሁሉ እንድናደርግ በቢዝነስም ሆነ በኬሪየራችን ላይ ያለንበትን ሲቹዌሽን እንድንረዳ የሚያደርገን ፋይናንሻል ኤጁኬሽን ይሆናል ማለት ነው። ይሄ ዲቴይል መጽሐፉ ላይ የተጠቀሱ ፖይንቶችን ነው ማነሳላችሁ። አምስተኛው ፋይናንሻል ሊትሬሲያችንን ማወቃችን ወይም ማሳደጋችን ምን ይጠቅመናል? ክሊርሊ ኢምፕሩቭ እንድናደርግ አንደርስታንዲንግ የገንዘብ አያይዛችንን ክሊርሊ አንደርስታንድ እንድናደርግ ይጠቅመናል ማለት ነው። ከዛ ስማርት ቾይዝ እንድንወስን ትክክለኛ ውሳኔ እንድንወስን ፋይናንሻል ሊትሬሲ ያሳውቀናል። የፋይናንስ እውቀት ሲኖረን ክሊርሊ የራሳችንን አንደርስታንዲንግ በገንዘብ ላይ ያለንን አስተሳሰብ
ስማርት ቾይስ እንድንወስድ አስተሳሰባችን እንድንለወጥ ኢምፕሩቭ እንዲሆን ያደርገናል ማለት ነው። ሁለተኛው ፖይንት ቲንኪንግ ቢዮንድ ትራዲሽናል አይዲያ ኦፍ ወርኪንግ ነው። ሁለተኛው ሀሳብ ይሄ ትራዲሽናል ዌይ ኦፍ ቲንኪንግ የምንለው ፊክስድ ጆብ ዊዝ ፊክስድ አወር ፎር ፊክስድ ሰላሪ ማለት ነው። የምንሰራው ፊክስድ የሆነ ስራ ሁልጊዜ አንድ አይነት ለተወሰነ ሰዓት፣ ለምሳሌ 2 ሰዓት ተኩል ገብተን እስከ 6 ሰዓት ተኩል፣ 7 ሰዓት ተኩል ጀምረን እስከ 11 ሰዓት ተኩል፣ ፊክስድ ታይም፣ ፊክስድ ጆብ፣ ፊክስድ ሰላሪ ነው። የተወሰነ ሰዓት፣ የተወሰነ ስራ፣ የተወሰነ ገንዘብ ነው የምናገኘው። ይሄ ትራዲሽናል አይዲያ ኦፍ ወርኪንግ ይባላል። የቀረ ያስተሳሰብ ማለት ነው። እና ይሄ ቢዮንድ ቲንኪንግ ቢዮንድ ትራዲሽናል ጆብ የሚለው ኢንካሬጅ የሚያደርገው ስፔሻሊ ወጣቱን ጀነሬሽን ኤክስፕሎር እንዲያደርግ ኦልተርኔቲቭ ዌዎችን ገንዘብ የሚያገኝበትን ሊቪንግ ሲቹዌሽኑን የሚያስተካክልበትን ኦልተርኔቲቮችን ኤክስፕሎር እንዲያደርግ ይረዳዋል። ቲንኪንግ ቢዮንድ በጣም የሚጠቅመው ኤክስፕሎር መልቲፕል ኢንካም ሶርስ እንዲኖረን። ኤክስፕሎር መልቲፕል ኢንካም ሶርስ ማለት ለምሳሌ ፍሪላንሲንግ መስራት፣ ኦንላይን ቢዝነሶች መስራት፣ ኢንቨስትመንት ላይ መግባት፣ ኮንተንት ክሬሽኖች መስራት፣ እነዚህን የመሳሰሉትን ኤክስፕሎር እያደረግን መልቲፕል ኢንካም ሶርሶችን እንድናይ የምናደርግበት ቲንኪንግ ቢዮንድ ማለት ነው። ሁለተኛው ፎከሲንግ ኦን ፍሪደም ኤንድ ፍሌክሲቢሊቲ። ፍሌክሲቢሊቲ እና ፍሪደም ላይ ፎከስ ማድረግ አለብን። የምንመርጠው ስራ ታይማችንና ሎኬሽናችንን ኮንትሮል የሚያደርግ ነገር መሆን የለበትም። ስለዚህ ቹዚንግ ወርክ ሌት ዩ ኮንትሮል ዩር ታይም ኤንድ ሎኬሽን ነው። ሪሞት ወርኮች ሊሆኑ ይችላሉ። ስለዚህ ፍሪደም እና ፍሌክሲብል የሆነ ማይንድ ሴት ያስፈልገናል ማለት ነው። ሶስተኛው ኢንተርፕረነር ማይንድ ሴት ነው። ይሄ ደግሞ ክሬቲንግ ሳምቲንግ ኦፍ ዩር ኦን፣ ስታርቲንግ ቢዝነስ፣ ቢልዲንግ ብራንዶች፣ ኦፈሪንግ ሰርቪሶች፣ ክሬቲቭ መሆንን ያሳየናል። ይሄ ከፊክስድ ከትራዲሽናል ዌይ ኦፍ ወጥተን ኢንተርፕረነር ማይንድ ሴት ፈጥረን በሲቹዌሽኖች ላይ አዳዲስ ነገሮችን በመፍጠር ራሳችንን የምናሳድግበትን ሜትድ ያሳየናል። ሌላኛው ቢልዲንግ ሎንግ ተርም ዌልዝ ነው። ረጅም ማለት ሎንግ ተርም ዌልዝ ማለት በርቀት የምናገኘውን ሀብት እንዴት ነው አሁን ቢልድ የምናደርገው። ዩዚንግ ሴቪንግ ኤንድ ኢንቨስትመንት ቱ ቢልድ ፋይናንሻል ኢንዲፔንደንሲ። ሴቪንግ እና ኢንቨስትመንትን በመጠቀም ፋይናንሻል ኢንዲፔንደንሲን ዲቨሎፕ እናደርጋለን ኢን ዘ ሎንግ ተርም ማለት ነው። ይሄ ቲንኪንግ ቢዮንድ ትራዲሽናል አይዲያ ኦፍ ወርኪንግ የምትለውን ሀሳብ ነው የሚያብራራልን። ሶስተኛው በዚህ መጽሐፍ ላይ የተገለጸው ዲቨሎፒንግ ሶፍት ስኪል እና ኢንቨስቲንግ ኢን ዮርሰልፍ ነው። ይሄ እያንዳንዱ ሰው ሶፍት ስኪሉን ዲቨሎፕ ማድረግ አለበት፣ ራሱ ላይ ኢንቨስት ማድረግ አለበት፣ ራሱን ማብቃት አለበት፣ ሶፍት ስኪሉ ማደግ አለበት። ማለት የተለያዩ መጽሐፎችን በማንበብ ፖድካስቶችን በመስማት የተለያዩ ዲያሎጎችን በማድረግ ሰርቲፋይድ በመሆን የተለያዩ ስኪሎችን ዲቨሎፕ አድርገን ከዛ ደግሞ ራሳችን ላይ ኢንቨስት በማድረግ ራሳችንን ማብቃት፣ ኮንፊደንሳችንን ዲቨሎፕ ስናደርግ ኮምፒቲቲቭ የመሆን የትን ቦታ የመወዳደር አቅማችን ኢንተርፕረነር የመሆን አቅማችን ከፍተኛ ይሆናል እና ይሄ መጽሐፍ ኮንክሉድ ሲያደርግ ሪች ዳድ ፑር ዳድ ላይ ያለ የፋይናንሻል ኢሹ ነው እና ይሄ መጽሐፍ በፋይናንስ ዙሪያ የተሻለ ኮንትሪቢሽን እንዳደረገ የተመሰከረት መጽሐፍ ነው። በፋይናንስ ዙሪያ ይሄንን የመሰሉ ሀሳቦችን ሼር አድርጎናል። በፋይናንስ ኦንሊ ለጆብ ሲከር ለርን ማድረግ ያለባቸው ስራ ፈላጊዎች በፋይናንስ ዙሪያ ሊኖራቸው የሚገባ እውቀት ነው ብሎ የሚያስቀምጠው። ስላዳመጣችሁኝ አመሰግናለሁ። ቻናላችንን ሰብስክራይብ በማድረግ አበረታቱን። ይህ መጽሐፍ ያነበባችሁ ላይክ እና ኮሜንት በማድረግ ኮሜንት እንድታረጉኝ በመጽሐፉ ዙሪያ ያላችሁን ሀሳብ እንድታካፍሉኝ እጠይቃችኋለሁ። ቴንክ ዩ። ቻናላችንን ሰብስክራይብ በማድረግ አበረታቱን። ባይ